ሰላም የፊት አውራሪ ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? እንግዲህ ሳምንታዊ በሆነው የማርኬት አናሊሲሳችን ጎልድ ላይ ባለን የማርኬት አናሊሲስ ተመልሰናል። ታዲያ እንግዲህ ማርኬቱ በዚህ ሳምንት በጣም ብዙ ሁነቶችን ያስተናገደ ማርኬት ነው። እንግዲህ ቴክኒካሊ ደግሞ ምን ይመስላል የሚለውን ነገር እንመለከታለን። ፋንዳሜንታል ዋይዝ ጦርነቶች ነበሩ፣ ከፍተኛ የሆነ የማርኬት እንቅስቃሴም ነበረ። ከኢራን እና እስራኤል ጋር በተገናኘ የነበረው ጦርነት እንግዲህ ከፍተኛ የሆነ የማርኬት እንቅስቃሴን አሳይቶናል ማለት ነው። እንግዲህ እንደምናየው እንግዲህ የስሪ መንዝ ቻርታችን እንግዲህ እንደሚጠበቀው ስርዓቱን ጠብቆ እየሄደ ነው ያለው። እንግዲህ ከደብሊውሲኤል 38% ላይ ነው ተርን ያደረገው። ተርን ካደረገ በኋላ ሪቨርሳል ፖይንት ብሬክ አድርጓል። አንድ ሪቨርሳል ፖይንት ይቀረዋል። እዚህ ጋር 37.28 ላይ ያለ ሪቨርሳል ፖይንት ይቀረዋል። እሱም ብሬክ ካደረገ በአጭር ጊዜ ውስጥ 4100 የመድረስ ፕሮባቢሊቲ ያለው ማለት ነው። አኮርዲንግ ቱ ስሪ መንዝ ቻርት ማለት ነው። መንዝሊ ላይ ስንመለከት እንግዲህ መንዝሊ ላይ ከስሪ መንዝ ቢ ላይ የተነሳው ከ38% ሪትሬስመንቱ ላይ የተነሳ ብዙ ሲኩዌንሶች አሉ። እነዚህ ሲኩዌንሶች በሙሉ ታርጌት ሌቭላቸውን ጨርሰዋል። ታርጌት ሌቭላቸውን መጨረስ ብቻ ሳይሆን 2.618ን ሰብረዋል ማለት ነው። እንግዲህ 2.618 ከተሰበረ በኋላ ካሉት እንግዲህ ሶስት ሴናሪዎች መካከል አንዱ ሀፕን እንደሚያደርግ ግልጽ ነው ማለት ነው። ስለዚህ እሱን ግምት ውስጥ አስገቡት። በዊክሊ ስንመለከተው ዊክሊ ላይም እንግዲህ ሙሉ ለሙሉ እንድናደርገዋል ማለት ነው። ሲኩዌንሶቹን ጨርሶ ነው ያለው። እዚህ ጋም እንግዲህ ቢል ለመስበር ወደ ላይ ሲኩዌንስ አክቲቬት እያደረገ ነው ያለው ማለት ነው። ብለን እንግዲህ ከዊክሊ ደግሞ ወደ ዴይሊ እንወርዳለን። ዴይሊ ላይ እንደምንመለከተው መጀመሪያ አክቲቬት አድርጎ ነበር ቱ ዘ ዳውን ሳይድ ደብሊውሲኤልን በሚሰጥበት ሰዓት ማለት ነው። ነገር ግን መልሶ እሱን ምንድን አድርጎታል? ዲአክቲቬት አድርጎታል። ስለዚህ እዚህ ጋር አክቲቬሽን ከሰጠን ሌላ አንድ ትልቅ የሆነ ሙቭመንት ይኖረናል ወደ ላይ ማለት ነው። ስለዚህ እሱን ነው ኤክስፔክት የምናደርገው። ይሄንን እየጠበቅን ግን አክቲቬሽን ይጎለዋል ማለት ነው። ታርጌት ሌቭሉን እዚህ ጋር ሂት ለማድረግ እዚህ ጋር አክቲቬት ካደረገ ወደ ታርጌት ሌቭሉ ይሮጣል ብለን ኤክስፔክት እናደርጋለን ማለት ነው። ያው ዴይሊ ስለሆነ ከፍተኛ ሙቭመንቶችን ይፈልጋል፣ እንዲሁም ደግሞ ምክንያቶች ይፈልጋል። በአንድ ጊዜ እዛ ጋር ይመጣል ማለት ስለማንችል ማለት ነው። ስለዚህ ፎር አወር ላይ ያለንን የማርኬት ስትራክቸር እና እንግዲህ ፕራይስ እንመለከታለን ማለት ነው። ፎር ሾርት ተርም እንግዲህ ከደብሊውሲኤል ላይ የተነሳው ሲኩዌንስ መጀመሪያ አንድ ሲኩዌንስ ኤቢሲ ሙቭመንቱን ጨርሷል። እዚህ ጋር እንደምንመለከተው እሱ ጋር ሲጨርስ በደንብ አስተውሉት። እዚህ ጋር አይደለም ሲኩዌንሱ ያበቃው። በደንብ ዙም አድርገን ብንመለከተው ሲኩዌንሱ አላበቃም። እዚህ ጋር ወደ 10 ፒፕስ ምናምን ፒፕስ ልዩነት አለው ማለት ክፍተት አለው። ስለዚህ እሱ ስለሆነ ምንድን ያደርጋል ማለት ነው፣ እዚህ ጋር ተች እንዳደረገው ነው የሚያበቃው ማለት ነው። ከሱ ላይ ተመልሶ እዚህ ጋር 38%ን ሰጥቷል። እሱን 38% መሰረት አድርገን ሲኮንሳችን እዚህ ጋር ይመጣል እንላለን ማለት ነው። ሲኮንሳችን እንግዲህ 3750 ላይ ይመጣል። እንግዲህ በመካከለኛ ታይም ፍሬም እዚህ ጋር ይመጣል ብለን ኤክስፔክት እናደርጋለን። ከዛ በተረፈ ደግሞ ከዚህ ከ38% ላይ ተነስቶ ደግሞ እንግዲህ ሲኮንሶች አሉን ማለት ነው። እንደዚህ ሲኮንሶችን እግር በእግር ስንከታተላቸው ፎር ሾርት ተርም በአጭር ጊዜ ውስጥ 3474 ላይ ይመጣል ብለን ኤክስፔክት እናደርጋለን። አሁን ያለው 3433 ላይ ነው። እዚህ ጋር ይመጣል ብለን ኤክስፔክት እናደርጋለን። በደንብ አስተውሉ። ቅዳሜና እሁድ ላይ እንግዲህ ጦርነቶችን ተመልክተናል። ስለዚህ ፕራይስ ጃምፕ አድርጎ ሊከፍት ይችላል የሚል ሀሳብ አለኝ። እንደዚህ አይነት ነገሮችን ሊያሳየን ይችላል ጃምፕ አድርጎ መክፈትን። ምክንያቱም አንሰርቴኒቲው እና የጦርነቱ አለመቀዛቀዝ ስላለ ፕራይስ ምን አድርጎ ሊጀምር ይችላል? ጃምፕ አድርጎ ሊጀምር ይችላል። ስለዚህ እንደዚህ አይነት ጦርነት ምናምን ያለበት ታይም ላይ
እንትን አድርጎ ማሳደር፣ ትሬዶችን ሆልድ አድርጎ ማሳደር አንዳንድ ጊዜ በእኛ ሳይድ ከሆነ ጥቅም አለው፣ በተቃራኒ ሳይድ ከሆነ ያለ ነው ግን ከፍተኛ የሆነ ሎስን ሊያመጣብን ይችላል። ሎስ ብቻም ሳይሆን ጃምፕም ስለሚያደርግ ስቶፕ ሎስን ምንም ይዘለላል ማለት ነው። ስለዚህ እንደዚህ አይነት ስሊፒንግ ፔጅ ስለሚኖረው ጥንቃቄ ማድረግ ይፈልጋል ማለት ነው። እሱን ግምት ውስጥ አስገቡ። እንግዲህ ሁለት ናቸው። የመጀመሪያ የቅርብ ታርጌታችን 34 73 ነው። እሱም ፓስ ካደረገና ሲኮንሱን አክቲቬት ካደረገልን ቀጣይ ታርጌታችን ደግሞ 37 50 ይሆናል ማለት ነው። ስለዚህ እነዚህ ሁለቱም ፖይንቶች ያዙልኝ። እነዚህ እንግዲህ በሾርት ተርም ያሉን እንትኖች ናቸው። በሾርት ተርም ያሉን እና በሚዲየም ተርም ያሉን ታርጌት ኤሪያዎቻችን ናቸው። ስለዚህ በያዛችን ስቲል ቡሊሽ ነው። አይኖ ቻናል ውስጥ ነው ያለው ግን እንደዚህ አይነት ቻናል ውስጥም ቢሆን ምንድን የማድረግ ወደ ላይ የመሰበር እድል ይኖረዋል ማለት ነው። ስለዚህ ይሄንን ልንመለከት እንችላለን የሚል ሀሳብ ነው ያለኝ። የተለያየ ኮሜንት ካላችሁ አለሁኝ። እንዲሁም እንግዲህ ያው ፕራይሱ ሪስፔክት እያደረገ ነው እየሄደ ያለው። እያንዳንዱን ዞኖቻችንን ሪስፔክት አድርጓቸዋል። ብሬክ ሲያደርጋቸው ሪቴስት ያደርጋቸዋል። አሁን የቅርብ ዞን ያለን እዚህ 34 11 ላይ ነው፣ ግን ጦርነት ስለሆነ ይመጣል የሚል ግምት የለኝም። ስለዚህ ኮንቲኒዬሽን ነው የምጠብቀው እኔ አክቹዋሊ ኮንቲኒዬሽን ነው የምጠብቀው። ይሄን ይመስላል የኔ እይታ በሾርት ተርም እና በሚዲየም ተርም ይሄንን ይመስላል። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስላላችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ